የሙሴ ታሪክ። ከረጅም ዘመን በፊት በግብጽ ሀገር ውስጥ ሙሴ የተባለ ሕፃን ልጅ ነበር። ታዲያ ይህ ሕፃን ልጅ የተወለደው ነገሮች ለሀገሩ ሰዎች እስራኤላውያን በከበዱበት ወቅት ነበር። ፈርዖን የግብጽ ንጉስ የሆነው ይህ ሰው የእስራኤላውያን ቁጥር መጨመር ስልጣኔ ላይ ተቀናቃኝ ያመጣብኛል ብሎ በመፍራት ለጆሮ የሚከብድ ጭካኔ የተሞላውን ሕግ አወጣ። ከእስራኤል ወገን የሆነ ማንኛውም ወንድ ሕፃን እንዲወገድ አዘዘ። ነገር ግን የሙሴ እናት ይህን ልጇ ላይ እንዲሆን አልፈቀደችም እና ጥሩ ዕቅድን አወጣች። ሕፃኑን ሙሴ በቅርጫት ውስጥ በጥሩ ሁኔታ አስቀመጠችው። በቅርጫት የተቀመጠው ሕፃን ወንዝ ዳር በረጃጅም ቄጠማዎች መሃል አደረገችው። የፈርዖን ልጅ የሆነችው በቲያ በወንዙ ዳር ገላዋን እየታጠበች አገኘችው። ሕፃኑ ሙሴ ያለቅስ ነበርና አዘነችለት። ልትንከባከበውም ወሰነች። ምንም እንኳን ሙሴ እስራኤላዊ ቢሆንም የንጉስ ፈርዖን ቤተ መንግስት ውስጥ ግን እንደ ልዑል ነበር ያደገው። ታዲያ ሙሴ እያደገ ሲመጣ ንጉሱ ፈርዖን እንዴት እስራኤላውያንን እንደሚያሰቃያቸው ተመለከተ። እንዲሰሩ ይገደዳሉ፣ በተጨማሪም ዱላም አለባቸው። ይህን የተመለከተው ሙሴ ይናደዳል። አንድ ቀን የቤተ መንግስቱ ጠባቂ ሆነው አንድ ሰው አንድ እስራኤላውያን ሲመታው ያየ ሙሴ የቤተ መንግስቱን ጠባቂ መጥቶ ይገለዋል። ይህን ካደረገ በኋላ ሙሴ ግብጽን ለቆ ሄደ። ግብጽን ከለቀቀ ወዲህም በአንድ ሩቅ በሆነ ስፍራ ለብዙ ዓመታት ኖረ። ታዲያ በአንዱ ቀን አንድ አስደናቂ ነገር ሙሴ ተመለከተ። በቁጥቋጦ ላይ እሳት ኖሮበት ነገር ግን እሳቱ ቁጥቋጦውን ሳያቃጥለው ይመለከታል። እግዚአብሔር ሙሴን ወደ ግብጽ ተመልሶ እንዲሄድና ንጉሱን ፈርዖንን እስራኤላውያንን እንዲለቃቸው እንዲነግረው ይነግረዋል። ለሙሴ ወደ ግብጽ መመለስ ቀላል አልነበረም። ፈርዖን የሙሴን ቃል አንዳችም መስማት አልፈለገም። በዚህም እግዚአብሔር 10 መቅሰፍትን ፈርዖን ላይ ላከበት። መቅሰፍቶቹም የእንቁራሪት መንጋ፣ ቅማል፣ በቀን ጨለማ መሆን እናም ሌሎችም ነበሩ። በስተመጨረሻም በ10ኛው መቅሰፍት ፈርዖን እስራኤላውያንን ለመልቀቅ ተስማማ። ሙሴም እስራኤላውያንን እየመራ ከግብጽ አወጣቸው። ነገር ግን የእስራኤላውያን ጉዞ ተጀመረ እንጂ አላበቃም ነበር። ልክ እስራኤላውያን ቀይ ባህር ጋር ሲደርሱ ፈርዖን ሐሳቡን ቀይሮ ነበር እና ከነሰራዊቱ ወደነ እስራኤላውያን ዘንድ መጣ። ነገር ግን ሙሴ ፈጣሪውን ያምን ነበርና ጸለየ። አንድ ትልቅ ተአምርንም አደረገ። እጆቹን ወደ ባህሩ ሲዘረጋ ያ ትልቅ ባህር ለሁለት ተከፈለ። እናም እስራኤላውያን በባህር መሃል በደረቅ መሬት ላይ ለመሄድ ቻሉ። ከተሻገሩም በኋላ ባህሩ መልሶ ተዘጋ። በዚህም የተነሳ የፈርዖን ሰራዊት እስራኤላውያንን ሊከተሉ አልቻሉም ነበር። በስተመጨረሻም ሙሴና እስራኤላውያን ነፃ ወጡ። እስራኤላውያንም ረጅም ርቀትን ተጉዘው የሲና ተራራ ላይ ደረሱ። ፈጣሪም ለሙሴ በሲና ተራራ ላይ 10ቱን ትእዛዛት ሰጠው። 10ቱ ትእዛዛትም እንዴት መኖር እንደሚገባንና እርስ በርሳችን ጥሩ ልንሆን እንደሚገባ በውስጡ ይዟል። የሙሴ ሕይወት በከፍታና በዝቅታ እና በተአምራት የተሞላ ነበረ። ልጅ ሆኖ በቅርጫት ውስጥ አድጎ ደግሞ ጥሩ መሪ፣ ህዝቦቹን የሚረዳ፣ ህዝቦቹ ነፃነትን እንዲያገኙ ያደረገ፣ በፍቅርና በበጎነት በፍትህ መኖር እንደሚቻል ያሳየ ደግ አባት ነው። ወስብሐት ለእግዚአብሔር።